ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። ዛሬ ስለ አክሮድ ረቨኑ እና አክሮድ ኤክስፐንስ ምንነት ነው የምንነጋገረው። እንግዲህ አክሮድ ረቨኑ እና አክሮድ ኤክስፐንስ በፋይናንሻል ስቴትመንት ውስጥ ምን አይነት ኢምፓክት እንዳላቸው እናያለን ማለት ነው። እነዚህ ሁለት ሂሳቦች በተገቢ መንገድ መረዳት በፋይናንሻል ስቴትመንት አዘገጃጀት ወቅት የሚኖረውን ሪፖርት ትክክለኝነት የሚያረጋግጥ ይሆናል ማለት ነው። ስለዚህ አክሮድ ረቨኑ ወይም ያልተሰበሰበ ገቢ ነው የምንለው። አክሮድ ኤክስፐንስ ደግሞ ያልተከፈለ ወጪ ማለት ነው። እነዚህን ሁለት ሂሳቦች በዝርዝር እናያለን ማለት ነው። አክሮድ ረቨኑ ምንድነው የሚለውን ስናይ አክሮድ ረቨኑ occurs when you perform a service or provide goods before the customer pays you። ለደንበኞቻችን አገልግሎት ወይም እቃ ሸጠን ነገር ግን ምንም አይነት ጥሬ ገንዘብ ሳንቀበል ማለት ነው። Under the matching principle of accounting, you must record this income in the period you earned it። እንግዲህ በማቺንግ ፕሪንሲፕል መሰረት ሂሳባችን ገቢያችን መመዝገብ አለበት ማለት ነው። even if the cash isn't in your bank account yet። ምንም አይነት ጥሬ ገንዘብ ወደ ባንክ አካውንታችን ባይገባ ማለት ነው። ኢምፓክቱ ምንድነው? አክሮድ ረቨኑ ምን አይነት ኢምፓክት አለው የሚለውን ስናይ it increase your net income and your asset። አክሮድ ረቨኑ ኢንካማችን ወይም አሴታችን እንዲጨምር ያደርጋል ማለት ነው። ጆርናል ኢንትሪው ደቢት አክሮድ ረቨኑ ወይም አሴት፣ ክሬዲት ረቨኑ ወይም ኢኩዊቲ አድርገን እንመዘግበዋለን ማለት ነው። ቱ አንደርስታንድ አክሮድ ረቨኑ ጆርናል ኢንትሪ አክሮድ ረቨኑን መረዳት እንድንችል አንድ ሴናሪዮ እዚህ ጋር ተቀምጧል። ይህንን ሴናሪዮ ማየት እንችላለን ማለት ነው። Imagine you own consulting firms. You signed a contract to provide. Imagine you own a consulting firm. You sign a contract to provide 10 days of training to the client for $5,000. እንግዲህ ከአንድ ደንበኛችን ጋር በ10 ቀን ውስጥ የኮንሰልቲንግ አገልግሎት እንደምንሰጠው ወይም ልንሰጥ ተዋውለናል ማለት ነው በ$5,000። ስራው ምንድነው? you complete the training between December 20 and December 13 ከዲሴምበር 20 እስከ 30 ባለው ጊዜ ውስጥ ስራው ተሰርቶ ማለቅ አለበት ማለት ነው። ወይም ስልጠናውን ሰጥተን ማጠናቀቅ ይኖርብናል በውላችን መሰረት። ሁለተኛው the bill ወይም ደረሰኙ according to the contract you don't send the official invoice until January 5th። እንግዲህ እስከ ጃንዋሪ 5 ድረስ በውላችን መሰረት ምንም አይነት ኢንቮይስ አናዘጋጅም ማለት ነው። ሌላው the paymentታችንን በተመለከተ ነው። the payment the client pays you on January 15th። እንግዲህ ፔመንቱን የተቀበለው ደግሞ መቼ ነው? ጃንዋሪ 15 ነው ማለት ነው። even though you haven't sent the bill or received the cash by December 31st, you haven't earned the money because the work is done። እንግዲህ ምንም እንኳን እስከ ዲሴምበር 31 ድረስ ወይም እስከ ታህሳስ 30 ድረስ ምንም አይነት ገንዘብ ባንቀበልም ማለት ነው ገቢ ግን አግኝተናል ማለት ነው። ምክንያቱም ትሬኒንጉን ወይም ስልጠናውን ወይም አገልግሎቱን ሰጥተን ስላጠናቀቀ ማለት ነው። ስለዚህ ገቢ አግኝተናል ጥሬ ገንዘብ ባንቀበልም ማለት ነው። በዚህ ስምምነት መሰረት ስራውን ከሰራን በኋላ 3 ምዝገባዎችን እናከናውናለን ወይም ሂሳባችንን እንመዘግባለን ማለት ነው። ስቴፕ 1 ላይ the adjusting entry ዲሴምበር 31 ወይም 31 ላይ ማለት ነው የምናዘጋጀው adjusting entry ነው ማለት ነው። ይህ adjusting entry ምንድነው የሚመስለው የሚለውን እንመልከት። ይህ adjusting entry ምን ይመስላል የሚለውን እዚህ ጋር እንመልከት። At the end of the year, you must record the revenue you earned. So your financial statement shows the true profit for December. እንግዲህ በአመቱ መጨረሻ ላይ
ምን ማድረግ አለብን? ምዝገባ ማከናወን አለብን ወይም ገቢያችንን መመዝገብ ግዴታ ነው ማለት ነው። እና በፋይናንሻል ስቴትመንታችን ውስጥ ትክክለኛውን ትርፍ ማሳየት ይኖርብናል ማለት ነው። እዚህ ጋር እንደምታዩት ዲሴምበር 31 ላይ እንዴት ነው የምንመዘግበው የሚለውን ስናይ ማለት ነው ዴት አለ፣ አካውንት አለ፣ ደቢት አለ፣ ክሬዲት። እንግዲህ ዲሴምበር 31 ላይ አክሮድ ረቨኑ በደቢት 5000 እናደርጋለን። ሰርቪስ ረቨኑ ወይም ኢኩዊቲ ወይም ኢንካም 5000 በክሬዲት እንመዘግባለን ማለት ነው። በዚህ መልኩ ያልተሰበሰበ ገቢን እንመዘግባለን። ስቴፕ 2 ላይ የምናየው ደግሞ ምንድነው? ሴንዲንግ ዘ ኢንቮይስ ጃንዋሪ 5 ወይም ጃንዋሪ 5 ላይ ኢንቮይስ ምን እናደርጋለን? እናዘጋጃለን ማለት ነው። በዚህ ሰዓት ምን አይነት ምዝገባ ነው የምናከናውነው የሚለውን እንመልከት። When you finally send the formal bill, you move the amount from accrued to account receivable. ደረሰኝ ስናዘጋጅ የክሬዲት ደረሰኝ ስናዘጋጅ ማለት ነው እንዴት ብለን ነው የምንመዘግበው የሚለውን እናያለን። ስለዚህ accrued revenue ብለን ምን የመዘግብነው ወደ account receivable ይቀየራል ማለት ነው። እዚህ ጋር እንደምታዩት ዴት ጃን 5 ይላል። አካውንት ሪሲቬብል በዴቢት 5000 አክሮድ ረቨኑ በክሬዲት 5000 ይሆናል ማለት ነው። ስለዚህ እዚህ ጋር አክሮድ ረቨኑ መጀመሪያ ላይ በዴቢት ነበር። አሁን አካውንት ሪሲቬብል ዴቢት ስናደርግ አክሮድ ረቨኑ ወይም ሴትድ ይሆናል ማለት ነው። ስቴፕ 3 ሪሲቪንግ ዘ ካሽ ነው። ጥሬ ገንዘብ ስንቀበል ማለት ነው። እዚህ ጋር እንደምታዩት ካሽ ወይም አሴት በዴቢት እንመዘግባለን። አካውንት ሪሲቬብል መጀመሪያ ላይ ዴቢት የነበረው አሁን ክሬዲት ይሆናል ማለት ነው። ስለዚህ ሴትል ያደርጋሉ ማለት ነው። ሁለቱም አካውንት ሪሲቬብል 0 ይሆናል፣ ካሻችን ይጨምራል። መጀመሪያ ላይ የመዘገብነው ረቨኑና ካሽ ሌጀራችን ላይ በ5000 ተመዝግበው ይቀጥላሉ ማለት ነው። እዚህ ጋር ሰመሪውን እንመልከት። ኢፌክት ኦን ፋይናንሻል ስቴትመንት ይላል። እንግዲህ አክሮድ ረቨኑ በፋይናንሻል ስቴትመንት ውስጥ ምን አይነት ኢፌክት ሊኖረው ይችላል የሚለውን ነው የምናየው ማለት ነው። እዚህ ጋር እንደምታዩ ፋይናንሻል ስቴትመንት ባላንስ ሺት እና ኢንካም ስቴትመንቶች ናቸው ያሉት። ኢፌክት ኦን ዘ አክሩዋል በባላንስ ሺት ውስጥ የሚኖረው ኢፌክት ምንድነው? አሴት እንዲጨምር ያደርጋል ወይም አክሮድ ረቨኑ እንዲጨምር ያደርጋል ማለት ነው። ኢንካም ስቴትመንት ላይ ረቨኑ እንዲጨምር ያደርጋል ወይም ኔት ኢንካም እንዲጨምር ያደርጋል ማለት ነው። ስለዚህ በባላንስ ሺትም በኢንካም ስቴትመንት ላይ የሚያመጣው ኢፌክት ይሄን ይመስላል ማለት ነው። በአሴትም ኢንካምም እንዲጨምር ያደርጋል። ሁለተኛው አክሮድ ኤክስፐንስ ያልተከፈለ ወጪ ምንድነው የሚለውን እንመልከት። Accrued expenses are obligations that a business has incurred during a period but has not yet paid. This is very common with things like salaries, interests on loans. Even if you haven't received an official invoice, you know you have consumed the value and you must account for the cost. እንግዲህ አክሮድ ኤክስፐንስ የምንለው ለምሳሌ ሰራተኞች ሊኖሩ ይችላሉ። ስራ ካሰረን በኋላ ደሞዝ ያልከፈልናቸው ሊሆን ይችላል። ወይም ደግሞ ለተበደርነው ገንዘብ የምንከፍለው ኢንተረስት ሊሆን ይችላል። እንደ ዕዳ የምንመዘግባቸው ማለት ነው። እነዚህ ሂሳቦች አክሮድ ኤክስፐንስ እንደ ወጪ እንመዘግባቸዋለን። ነገር ግን ዕዳ ናቸው ማለት ነው፣ ለተቋማቸው ማለት ነው። ምክንያቱም ኦልሬዲ ለምሳሌ ሰራተኞቹ ስራ ሰርተውናል ግን ደሞዛቸውን አልከፈልንም፣ እንደ ወጪ እንመዘግባለን። አዘ ሴም ታይም ዕዳችን ነውና መክፈል ስላለብን እንደዚሁ እንደ ዕዳ እንመዘግበዋለን ማለት ነው። እንዲሁም ደግሞ ለተበደርነው ብድር ኢንተረስት ወጪ ይኖርብናል። ኢንተረስቱን እንደ ወጪ እንመዘግባለን። አዘ ሴም ነው ኢንተረስቱን እስከምንከፍል ድረስ ግን ዕዳ ብለን መመዝገብ ስላለብን የተለያዩ ዩቲሊቲዎችን እንዲሁ በተመሳሳይ እንደ ወጪም እንደ ዕዳም ልንመዘግባቸው እንችላለን ማለት ነው። እንግዲህ አክሮድ ኤክስፐንስ ምን አይነት ኢምፓክት ነው ያለው የሚለውን ነገር ኢት ዲክሪዝስ ዩር ኔት ኢንካም። ኢምፓክቱ ኔት ኢንካማችን እንዲቀንስ ያደርጋል። ምክንያቱም ወጪ እንደ ወጪ ስለመዘገበ ነው ማለት ነው። እንዲሁም ደግሞ ኢንክሪዝ ዩር ላያቢሊቲ ወጪ አክሮድ ኤክስፐንስ ወጪያችንም ዕዳችንም በተመሳሳይ ሁኔታ እንዲጨምር የሚያደርግ ነው ማለት ነው።
ጆርናል ኢንትሪው ምንድነው የሚመስለው የሚለውን ስናይ ኤክስፐንሳችን ወይም ወጪያችን በዴቢት ይመዘገባል። አክሮድ ኤክስፐንስ ወይም ሊያቢሊቲያችን ማለት ነው በክሬዲት ይመዘገባል ማለት ነው። የጆርናል ኢንትሪውን ሴናሪዮ እዚህ ጋር ማየት እንችላለን። ዴት አለ፣ ሴናሪዮ አለ፣ አካውንት ዴቢት ክሬዲት አለ። ዲሴምበር 31 ነው ዴቱ። ወጪያችንን ዌጅ ኤክስፐንስ ዴቢት 5000 አክሮድ ዌጅስ ወይም 5000 በክሬዲት እንመዘግባለን ማለት ነው። ጃንዋሪ 5 ላይ ደግሞ ዘ ፔመንት ሴቲንግ ዘ ዴት ጃንዋሪ 5 ላይ ፔመንቱን ሴት በምናደርግበት ጊዜ አክሮድ ዌጅስ በዴቢት ወይም ዕዳችን እንመዘግባለን። ካሹን በክሬዲት በ5000 እንመዘግባለን ማለት ነው። እንግዲህ ውድ ተመልካቾቼ ስለ አክሮድ ረቨኑ እና አክሮድ ኤክስፐንስ በቂ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ለዛሬ የነበረን ቆይታ ይህን ይመስላል። ቻው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።